ሰላም እንዴት ናችሁ? አማን ነው ወይ? እንዴት ናችሁ? የቲጂ ዩቲዩብ ተከታይ በሙሉ አማን ናችሁ ወይ? እንግዲህ ከብዙ ቀናት በኋላ ወደ ሀገር የመግባት አሳብ አለኝ። እንግዲህ በዱዓችሁም ክርስቲያኖችም ደግሞ በጸሎታችሁ አስቡኝ። ዛሬ አሻራ በመስጠት ወደ ቦታው እየሄድኩ ነው ማለት ነው እና እስኪ ያለውን ነገር ደግሞ አብረን እናያለን። ተናፍቃችኋል የኔ ዩቲዩብ ተከታዮች በሙሉ፣ የቲጂ ዩቲዩብ ተከታዮች ይህን ቪዲዮ ስታዩት ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ሰብስክራይብ ላይክ አድርጉኝ ማለት ነው። ወደ ሀገር ቤት የምትገቡ አሳብ ካላችሁ ደግሞ ፈጣሪ ይከተላችሁ። እንግዲህ እኛም ደግሞ እንዲሳካልን ጸሎት አድርጉልን የኔ ወዶች፣ በጸሎታችሁ አድርጉልን። ይሄ ነው ያለው ነገር ማለት ነው እና ወደ አሻራ መስጫ ቦታ እየሄድኩ ነው እና ይሳካልሽ በሉኝ። ወደ ሀገር ቤት ለመግባት ያሰባችሁ ደግሞ እንግዲህ ያለውን መረጃ እነግራችኋለሁኝ። ዛሬ እንግዲህ እኔ ቀጠሮ ቀን ነው፣ ስሜ ወጧል እና ፈጣሪ እንግዲህ ስደት ብዙ ነገር አስተማሪያችን ነው፣ ብዙ ነገር የተማርንበት ነገር ነው እና ፈጣሪ እንግዲህ ከስደት ደግሞ ተመልሶ ወደ ሀገራችን በሰላም ለቤተሰቦቻችንም ያገናኘን እያልኩኝ ምኞቴን እየገለጽኩ ነው ማለት ነው እና ይሄን ይመስላል ያለው ነገር። እንዴት ናችሁ እናንተ? ተናፍቃችኋል የእውነት። ግን ይህን ቪዲዮ ስታዩት ሰብስክራይብ፣ ሼር፣ ላይክ አድርጉት። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ እና እንዴት ነው? ከዩቲዩብ ርቄ ያለሁኝ ምክንያቱም እመላለሳለሁ ኤምባሲ። ዛሬም እንዳጋጣሚ እስኪ ያለውን ነገር መረጃ ልግለጽ ብዬ ነው እንግዲህ ወደ ቪዲዮ የመጣሁ ማለት ነው እና እስቲ እንግዲህ ውስጥ ደግሞ ስንገባ ያለውን ነገር እናያለን እና ይሄን ይመስላል። ትናንትና መጥቼ ነበር፣ ግን የትናንትናው አሻራ አልተሳካልኝም። ዛሬ ደግሞ እንግዲህ በተስፋ እንደሚሳካልኝ እርግጠኛ ነኝ። ያው ልጅ ይዛችሁ በተለይ ልጅ ይጀገባሉ የምትሉ ማለት ልጅ አንድ ቢሆን ይመረጣል። እኔ አሁን 2 ልጅ አስመስግቤ ነው በስሜ። አንዱ ልጅ አንቺ ነው፣ አንዱ ልጅ የሌላ ነው ብለው ነው አሁን የመለሱኝ። እስኪ ዛሬ ደግሞ ቻንሱን ልሞክረው ብዬ ነው እንግዲህ የመጣሁት እና ልጅ ይዛችሁ የምትገቡ ቢያንስ እንኳ ተመሳሳይ ባይሆን 2 ልጅ ለመያዝ የፈለጋችሁ ተመሳሳይ ባይሆን ይመረጣል። ትንሽና ትልቅ ቢሆን። የኔ ግን ሞኝ ያስያዙትን አይለቅም የሚባል ነገር አለ አይደለ? 2 ልጅ አንድ አይነት ተመሳሳይ 8 ወር ናቸው፣ መንታ ናቸው ተብሎ ነው። ግን እነሱ በጭራሽ አንዱ ያንቺ ነው አንዱ የሌላ ነው ብለው ነው የመለሱኝ። አሁንም ደግሞ ዛሬ እድሌን ለመሞከር እየመጣሁ ነው ማለት ነው እና ያለው ነገር ይሄ ነው። እስኪ ውስጥ ላይ ደግሞ ሄጄ ያለውን ነገር እነግራችኋለሁ። ይሄ እንግዲህ የሚጠቅማችሁ ሀገር ቤት ለመግባት ያሰባችሁ፣ በተለይ ደግሞ ልጅ ይዛችሁ ዛሬው ሴቶቹ በጠቅላላ ስራ አጥተው ቁጭ ብለዋል። የሚያሳዝን ነገር ስላለ እና ልጅ ይዤ እገባለሁ ብለው ተስፋ የሚያደርጉ ሴቶች ስላሉ በዚህ እንዳትንገላቱ ማለት ነው። በተለይ የታክሲ ወጪው በጣም ኦቨር ስለሚሆን ከኤምባሲ ከአሻራ መስጠቱ ምናምን ያመላልሳሉ። እንደኔ ግን አንድ ልጅ ይዛችሁ ብትገቡ እላለሁኝ። 2-3 ይዛችሁ ለምትገቡ ደግሞ እንግዲህ
ፈጣሪ ይሁናችሁ። በዚህ የተነሳ ነው አሁን እኔ እየተመላለስኩት ያለው ትላችኋለሁ። እና አሻራ ቦታ ላይ ስደርስ ደግሞ ያለው መረጃ እነግራችኋለሁ። እስከዚያ ሰላም ዋሉ። ይህን ቪዲዮ ስታዩት ሸር እና ላይክ አድርጉልኝ እላችኋለሁ። መልካም ውሎ